አሰላሙ አሌይኩም ወረህመቱላህ ወበረካቱ። የጀማ እንዴት ናችሁ? ደህና ናችሁ ሆይ? እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ሁሉ ሰላም? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እና ዛሬ ኢንሻአላህ ከሽን ባለፈ አሞላሉን ማሳየኝ ያላችሁ ልጆች አላችሁ ማለት ነው። እና ዛሬ እየጠለኩ ስለሆነ እስኪ ላሳያችሁ በዚሁ አጋጣሚ ማለት ነው። እና ሎኬሽናችሁን ታደርጋችሁ መምራት እንደምትችሉ ላሳያችሁ አሁን እየገባሁ ነው። ኢንሻአላህ ቪዲዮ ደቂቃ እንዳላዝብባችሁ እስከ መጨረሻው ድረስ ተከታተሉ። ያልገባችሁ ነገር ካለ ጠይቁኝ፣ ኢንሻአላህ መልሳለሁ ማለት ነው። ናው ላይ እንግባና እስኪ የጠለብነውን አብረን እንልካለን ማለት ነው። ሎኬሽን እንዴት አድርገን እንደምንሞላ እናያለን ማለት ነው። የሆነ የጠለባቸው እነዚህ ናቸው። እነዚህን እስኪ እያንዳንዳቸው ምን እንደሚመስሉ እናያቸዋለን ማለት ነው። እስኪ መጀመሪያ ላይ እቺኛይቱ ቀሚሷ እዚህ ለምንድን ነው ኮሜንታቸውን እስኪ ምን አይነት እንዴት የገዙትን ሰዎች አብረን እናያቸው ማለት ነው። አብዛኛውን ጊዜ እዚህ ላይ ስንገዛ አብዛኞቹን የገዙትን ሰዎች ብናይ እኔን እንጠቀማለን ማለት ነው። ኮሜንታቸውን ብናይ አሁን እንግዲህ እነዚህ ነው እነዚህ ኮሜንታቸውን እስኪ ስንት ሰው እንደገዛቸው እንደዚሁም ደግሞ አብዛኞቹ እየለበሱ እየሰወሩ ስለሚልኩ በዛ እናውቀዋለን ማለት ነው። እዚህ ላይ 6 አማራጭ አለው። በዚህ አይነት 6 አይነት ከረን አለ ማለት ነው። እኔ በሳይዝ ነው የመረኩት። እስኪ መጀመሪያ ኮሜንታቸውን እዚህ ላይ እቺ ለብሳ ያው አንስተዋለች ማለት ነው። እቺ የመረጣቸው ሚዲየም ነው የመረጣቸው። እዚህ ላይ ኤም ምልክት አለች አይደለ? ዝም ማከበባት ሚዲየም ነው የመረጣችሁ ማለት ነው። እቺ እንደዚህ ያደረጋችሁ የመረጡትን ቁጥሩን ምን እንደመረጡ ከላይ ላይ ይቀመጥላችኋል ማለት ነው። ኮሜንታቸው ላይ ስለሚቀመጥ የመረጡት ነገር በዛ ያያችሁ መግዛት ትችላላችሁ ማለት ነው። አሁን እቺ ደግሞ ያው ህይወት ላርጅ ነው የመረጠችው ማለት ነው። ይኸው ከላይ ምን ላይ እንደምታዩት አከብላችኋለሁ ማለት ነው። ሳይዝ የሚለው ላርጅ አለ፣ ኤል ምልክት በዚህ መልኩ እንደዚህ ያደረጋችሁ ኮሜንታቸውን ስንት ቁጥር እንደገዙ ሳይዙ ምን እንደሆነ የገዙትን በዚህ መልኩ ታውቃላችሁ ማለት ነው። እንደዚህ ያደረጋችሁ እንደዚህ ያደረጋችሁ ኮሜንታቸውን ማየት ትችላላችሁ። ያቺ ደግሞ ሆኖም የመረጣችሁን እዩ ከላይ ሚዲየም ነው የመረጣችሁ ማለት ነው። እንደዚህ እያደረጋችሁ ኮሜንት አብዛኛውን ጊዜ ኮሜንት ብታዩ ጥሩ ነው ማለት ነው። በኮሜንታችሁ ታውቁታላችሁ። አረበኛ የምትችሉ አረበኛ፣ እንግሊዝኛ የምትችሉ በእንግሊዝኛው ስለሚጽፉ እያነበባችሁ ጥሩ ነው አይደለም የሚለውን ነገር እዛ ላይ ታገኙታላችሁ ማለት ነው። እና እንደዚህ እያደረጋችሁ ሞክሩ ማለት ነው። እስኪ የትኛቱን ደግሞ እንሞክር። በትንሿ እንደዚህ እያደረኩ ላሳያችሁ፣ ግን እናንተ በደንብ አድርጋችሁ ኮሜንቱን ብታዩ ትጠቀማላችሁ በምትገዙ ጊዜ ማለት ነው። ቁጥራቸው የገዙትን የሚቀመጡበትን አሳይቻችኋለሁ። በዚህ መልኩ ያያችሁ ተጠቀሙ ማለት ነው። አሁን እቺ መጀመሪያ ላይ ጠረበሽ እሰራልጅ ነው የመረጣችሁ ህያት ናይቼው ስላርጅ ነው የመረጣችሁ። እናንተ ጨርሴን ባላሳያችሁ እንደዚህ ያደረጋችሁ ኮሜንት እዩ ማለት ነው። ኮሜንት እዩ እንደዚህ ያደረጋችሁ ማለት ነው። እስከ ሌላኛው ደግሞ ይችኛዋን የዋጋውንም ዙሮ እዚህ ላይ ያያችሁን ነው።
መጨረሻ ላይ ደግሞ እኔ በካሽ ስለሆነ የምከፍለው ምን እንደሚመስል ስንት እንደሚወጣ እናየዋለን ማለት ነው። ያው በካሽ ሲሆን ይጨምራል። ይቺ አራት አይነት ክረን አላት። በአራት አይነት መምረጥ ይቻላል ማለት ነው። እስኪ የመጀመሪያ ኮሜንት እዚህ ላይ ይሄው አብዛኞቹ እየለበሱ ስለሚያነሱት ስለሚልኩ እንደዚህ ያደርጋችሁ። እዚህ እቺ ምንድነው የመረጣቸው? ሳይዝ ነው የመረጣቸው ማለት ነው። እዚህም ሁለታቸው እነዚህ ሁለት አይነት ከለር ሳይዝ ነው የመረጡት። ይሄ ወዩት ማለት ነው። በእንደዚህ እያደረጋችሁ ሁሉንም የምትገዙትን ነገር ማንኛውንም ስትገዙ በዚህ መልኩ ኮሜንቱ ላይ እዚህ ላይ ታገኙታላችሁ። ምን አይነት ቁጥር ምን አይነት ሳይዝ እንደገዙ ታገኙታላችሁ ማለት ነው። አሁን እቺን የገዛችሁ ሚዲየም ነው። ያው እዚህ ላይ ኤም ምልክት ያለበት ሚዲየም ነው የገዛችሁ። እንደዚህ ያደረጋችሁ ፈልጉ። በእንደዚህ መልኩ ስትጠርቡ ብታዩ ትጠቀማላችሁ ማለት ነው። የጀማ እስኪ ደግሞ እቺኛዋን እንይ ማለት ነው። እቺን ቀሚሷን እንይ። እዚህ ላይ እንደዚህ ተመሳሳይ እዚህ ኮሜንቱን ደግሞ ስናይ አማራጭ ሁለት አማራጮች አሏት። ሁለት አይነት ከረን ማለት ነው። ያው መጀመሪያ ላይ የጠለበቻት ያትችን ነው። እቺ አሁን የገዛቻት ኤም ነው ሚዲየም ማለት ነው። እንደዚህ ያደረጋችሁ ማንኛውም ነገር ስትገዙ ጨርሴ ነው ባላሳያችሁም እንደዚህ ያደረጋችሁ እናንተ ሁሉንም ኮሜንት ተከታተላችሁ ብትገዙ ጥሩ ነው ማለት ነው። ደግሞ ይሄንን ጃኬቱን ላሳያችሁ። እንደዚህ በትንሿ ተሳያችሁ እናንተ እየገባችሁ ሄዱ። ሚዲየም ጃኬቱ ደግሞ ይሄው በብዙ አይነት አማራጭ አለ። ያው እንደዚህ ነው። ይሄው ጃኬቱን ደግሞ በሁለቱም በውስጥም በውጭም የተገልባበጠ የሚለበስ ነው ማለት ነው። ይሄው በጥቁሩም ውስጥ የሚለበሳል። ብዙ አይነት ከረን አለው። በጥቁሩና በዚህ ብቻ አይደለም። በቀይ ያለ ይሄው እንደምታው ብዙ ነው ያለ። እሱን እስኪ ኮሜንቱን የመጀመሪያ ላይ ይሄው እንደምታዩት በሁለቱም ይለበሳል ማለት ነው። ግን እዚህ ላይ ይሄ ነብራማው ማለት ነው። ነብራማው እኔ የጨርቅ ይመስለኛል ወላሂ አለም። እዚህ ላይ ግን ይሄን ጥቁሩ ነው ይወት ከውስጥ ያለው ነገር የሆነ ፌስታል ነገር ነው የሚመስለው ማለት ነው። እስኪ ደግሞ ሲመጣ እናየዋለን። ፌስታል ነገር ነው የሚመስለው ማለት ነው። ግን ይሄ ነብራማው የጨርቅ ይመስላል። ዝሮ በሁለት አይነት የሚለበስ ነው ማለት ነው። ይቺ የመጀመሪያ የጠለቡት ይሄው ላርጅ ነው። በእንደዚህ መልኩ ታውቁታላችሁ ማለት ነው። ያጅማ ደቂቃ እንዳላበዛባችሁ ኮሜንት እንደዚያ እያደረጋችሁ ወይ ደግሞ ይሄንን ቀራይ ጫማ ነው። ጫማውን ላሳያችሁ ማለት ነው በትንሿ። ይሄንንም እንደምታዩት እስኪ መጀመሪያ ኮሜንት ላይ ስንገባ ይሄው ገዝታ የላኩት ማለት ነው። እነዚህ የገዙት ምንድነው 37 ቁጥር ነው። ይሄው እዚህ ላይ ማለት ነው 37 ቁጥር። በእንደዚህ መልኩ የምትገዙትን ነገር በዚህ መልኩ መጠቀም ትችላላችሁ ማለት ነው። የሁለተኛ ላይ ደግሞ እሷም 37 ነው የገዛቸው። ይሄው 37 ቁጥር ነው። በእንደዚህ ያደረጋችሁ ማየት ትችላላችሁ። አሁን እስኪ ወደ እንትኑ እንሄድ ማለት ነው እንዳላበዛባችሁ እና ያው የገዛሁት ሁሉ 420 ሪያል ማለት ነው። እነዚህ የጠለኳቸው ያያችኋት ሁሉ 420 ሪያል። ይሄው እዚህ ላይ እንደምታዩት 92 ብር ከ41 ሳንቲም ዲስካውንት አድርጎልኛል ማለት ነው። ዲስካውንት አድርጎልኛል። ይሄው እኔ በካሽ ስለሆነ ይሄው ደግሞ ስንት እንደሚሆን ነው እዚህ ላይ ዋጋውን ማለት ነው። ይሄው ጨመረ 420 ሪያል አይደል ነበር 443 ሪያል ሆነ ማለት ነው።
በካሽ ስለሆነ ይጨምራል። በዛ ላይ ደግሞ 90 ስንት ዲስካውንት አድርገዋል ማለት ነው። እነዚህ ካርድ ኮድ ብታስገቡም ባታስገቡም በራሳችሁ ዲስካውንት ስለሚያደርጉ እዚህ ላይ ኮድ ማስገባትም አይጠበቅባችሁ። ብታስገቡም እንዴት ሰው እነሱ እንደቆረጡ አድርገው ነው ዲስካውንት የሚቆርጡላችሁና በእንደዚህ መልኩ ተጠቀሙ ማለት ነው። እኔ 92 ሪያል ከ41 ሳንቲም ዲስካውንት አድርገውልኛል ማለት ነው። እና በዚህ መልኩ መምራት ትችላላችሁ ማለት ነው። እስካሁን ሎኬሽኑን ላሳያችሁ እና እስካሁን ሎኬሽን ላሳያችሁ እኔ ሞልቼዋለሁ። ይቅርታ ግን ኢንሻአላህ ታቸገራችሁ ለብቻ ሳልሞላ በፊት እንዴት አድርጌ እንደሞላ አሳያችኋለሁ ማለት ነው። እኔ እንደዚህ ይመጣልኛል፣ ተጠለብኩት በላይ ይመጣል ማለት ነው። አሁን እስኪ እናንተ እንዴት እንደሚሞላ አላሳያችሁ፣ ግን እኔ በፊት ስለጠለብኩት ነው ማለት ነው። ስለሞላሁት እየጠለብኩበት ስለሆነ የተሞላ ነውና እስኪ እናንተ ታልገባችሁ ንገሩኝ ኢንሻአላህ። ቀጥታውኑ እኔ ሳልሞላ እየሞላሁ በፊት ስለተጠቀምኩበት ይሄንን እንደዛው ነው የሚከፍትልኝ ማለት ነው። ግን ለማንኛውም ሰው ስትጠልቡ የራሳችሁን ሎኬሽን ሳይሆን አሁን እኔ ለጓደኛዬ ነው የምጠልበው፣ የእሷን ሎኬሽን እያየሁ ነው የምሞላው ማለት ነው። እኔ የተሞላ ነው፣ ግን እዚህ የሎኬሽኑ ቦታ ላይ እዚህ ላይ አሁን የእሷን ሎኬሽን አንጥቼ ሞላለሁ ማለት ነው። ልከልኛል ሎኬሽኗን፣ የእሷን እያየሁ እንዴት እንደሞላ ተከታተሉ። የታልገባችሁ ጠይቁኝ ኢንሻአላህ ስራላችኋለሁ ማለት ነው። አሁን ይሄ ሎኬሽን ቦታ ነው። አሁን ዋትስአፕ ላይ ካለው ሎኬሽን ላካችልኝ ዋትስአፕ ላይ ማለት ነው። ዋትስአፕ ላይ ገባና ይሄው ሎኬሽኑን ልካልኛል። ሎኬሽኑን ስለካው እንደዚህ ያመጣልኛል ማለት ነው። የሎኬሽኑ ቤት ስገባ ያው የሷ ያለችበት ልካል ስላላካችልኝ ያው አከብላችኋለሁ። የመጀመሪያ ይሄንን JESB የሚለውን ትነካላችሁ። እናንተ የሚመጣላችሁን የሷ ስለሆነ ነው። እናንተ ግን እንደዚህ የሚላችሁን ነገር የመጀመሪያው ስትጽፉ እንዳለ ያላችሁበትን ሰፈሯን ቅጭ ያደርግላችኋል ማለት ነው። ስትመጡ ያላችሁበትን ቁጥሩን ከቻላችሁ ካወቃችሁት የቤቱን መሙላት ትችላላችሁ። ካልቻላችሁ ግን ሲመጡ ሎኬሽን ላኩልኝ ይላችኋል። ሎኬሽናችሁን ብቻ መላክ ነው ማለት ነው። እና ይሄ እዛው ሰፈራችሁ ላይ ነው የሚጥለው ማለት ነው። ይሄን ስትሞሉ የቤቱን ኮድ ነው የሚያስቀምጥላችሁ ማለት ነው። ግን ቁጥሩ የቤቱ የማራውን ቁጥር እዚህ አይታይም። እናንተ ካላችሁ እዛው እንትኑ ላይ መሙላት ትችላላችሁ። ይህን የመጀመሪያ ያከበብኩበትን ትነካላችሁ። እናንተ የሚሰጣችሁ ማለት ነው። ያያችሁ እዚህ ሎኬሽኑ ቦታ ላይ አምጣችሁ ትሞላላችሁ ማለት ነው። የሷ ስለሞላሁት ሞልቼዋለሁ። የሷ ማለት ነው ያለችበትን ይኸው JESB የመጀመሪያ ላይ ማለት ነው። እናንተ ይመጣላችሁ እንደዛ አድርጋችሁ ያው እዚህ እንትኗ ሎኬሽኗ መጻፊያ ላይ መጀመሪያ ላይ ያለች አቀብላችኋለሁኝ። ይሄው መጻፊያው አለ አይደለ? እንደዚህ ያያችሁ ያመጣችሁ እዚህ ላይ ትጽፋላችሁ ማለት ነው። ይሄው የሷ ስለተጻፈ ይሄው መጥቷል። ዝም የመላክ ብቻ ነው ያለብኝ ማለት ነው። አሁን እናንተ እንደዚህ ሎኬሽኑ መጀመሪያ ላይ መላክ ትችላላችሁ። ትጽፉና ያላችሁበት ሎኬሽን የማንኛውም ስትሞሉ ሎኬሽኑን እያያችሁ እኔ እንዳያሳየሁት ታጋችሁ እንደዛ አድርጋችሁ ሞሉት ማለት ነው። ካልገባችሁ ጠይቁኝ።